አይደለም ተቆራርጣለች። ኢቭን መቅበሪያ ራሱ አላገኘችም። ከገማች ከተላች በኋላ ነው የተቀበረችው። ልጁ ወደ ህግ ሄዶ እጅ መስጠቱ ለምሕረት የሚቀርብ ጉዳይ ሊሆን አይገባም። ይሄ ነገር ካልተደረገ ግን እኛን የገደለን እኔ ደግሜ እናገራለሁ፣ እኛን የገደለን ወንድ ልጅ ሳይሆን የኢትዮጵያ ህገ መንግስት ነው። ሴቶች እየተደፈሩ ነው ያሉት፣ እየተገደሉ ነው ያሉት። በአባቶቻችን ነው እየተደፈርን ያለ ነው። ኢትዮጵያ ውስጥ በአባቶቻችን ነው እየተገደልን ያለ ነው። በልጆቻችን ነው እየተገደልን ያለ ነው። አሁን አልፎ ተርፎ የ40 ዓመት የ60 ዓመት አዛውንቶች በልጆቻቸው እየተደፈሩ ነው። ይሄ በህግ ሊጠናበት ይገባል። ይሄ የኢትዮጵያ ህዝብ አሰቃቂ ሞት፣ አሰቃቂ ግድያ በሁለት ወንድ ላይ ቢወሰድ ይሄ ሁሉ ባልተደረስን ነበር። የፌበን ጉዳይ እንደዚሁ የጨውን ነበር። እስካሁን 22 ዓመት ተፈርዶበት በስንት ህግ ተከሶ እንደዛ ነው ያለው። ሌላም ሴቶች በየቀኑ እየተገደሉ መሬት ላይ መንገድ ላይ እየተገደሉ ነው። በዚህ ሰዓት በኢትዮጵያ ኑሮ ደረጃ በዚህ ሰዓት ውጪ ከመኖር እስር ቤት መኖሩ የተሻለ ነው። ምክንያቱም ለሚበሉት፣ ለሚጠጡት፣ ለሚተኙበት ስለማያስቡ ከህይወት ደረጃ ታውቁታላችሁ። ኢትዮጵያ ውስጥ ያለውን ህይወት ደረጃ ታውቁታላችሁ። ስለዚህ አንድ ወንድ ልጅ እንደ መፍትሄ እስር ቤትን ወስዶ የሆነ ሰው ላይ ጥቃት ማድረስ ይችላል ማለት ነው። ይህ እንዳይሆን ግን አሰቃቂ ግድያ እሱ እንዳስካሄደው ለህዝቡ አስተማሪ የሚሆንን ግድያ በልጁ ላይ ይወሰድልን። በልጁ ላይ ብቻ አይደለም፣ ልጁን ለዚህ ጉዳይ ያነሳሱት፣ ኢንፎርሜሽን የሰጡት፣ እንደዚህ ሊያደርጉህ ነው ብሎ ያደረጉት ከአርሲ ነገሌ ዞን መሬት ላይ ያለ በጣም ከባድ ነገር አለ። ሊጠናበት ሊሰራበት ይገባል። እኛ ፈራጆች አይደለንም፣ ግን ደግሞ ህገ መንግስቱን አንብበን እናውቀዋለን። የኢትዮጵያን ህገ መንግስት እኔ አንብቤዋለሁ፣ እናውቀዋለን። የግድያ ሞት ያስፈርዳል። እኛ ህገ መንግስት ውስጥ ገብተን እንዲህ ነው እያልን አይደለም። ነገር ግን ሊጠናበት በሚገባ ደረጃ ሄዶበት ይጠናልን ነው። ኋላው ከየት ነው የመጣው? ልጁ እንዴት ነው የገደለው? እናቱ መጀመሪያ የግድያ ጥቃት ለምንድን ነው ያደረሰበት? ይሄ ነገር ይጠናልን። ከኋላ ያሉ ሰዎች ይታሰሩልን። በልጁ ላይ ደግሞ የግድያ ሞት ይፈረድልን። ካልሆነ ግን ነገም እኛ እዚህ መተን ልጄ ነው እኔን የገደለኝ ብዬ መጮህ አንችልም። እኛ ሴቶች እንደዚህ ደረሰባቸው ብለን አንችልም። የ4 ዓመት ሴት ልጅ እየተደፈረች ነው ያለችው። ግን 30 ዓመት 10 ዓመት 12 ዓመት ተፈርዶበት ታስሮ በይግባኝ 8 ዓመት ታስሮ ነው እየወጣ ያለው። ይግባኝ ታውቃላችሁ፣ በአንድ ዓመት ውስጥ 4 ወር ይግባኝ አለ። ለምሳሌ አንድ ወንድ ልጅ 25 ጽኑ እስራት የሚፈረድበት ከሆነ በአራት ወር ሲባዛ በ25 ስንት ዓመት ይቀነስለታል? ወደ 18 ዓመት ምናምን ነው የሚሸጋሸገው። በዚህ ውስጥ ደግሞ ይግባኝ አለ፣ ምህረት አለ። በእንደዚህ አይነት ደግሞ እየተለቀቁ እነዚህ በጣም ጭንቅላታቸው ትክክል ያልሆኑ ሰዎች ወደ ማህበረሰቡ እየተቀላቀሉ ተመልሶ እኛ ላይ ጥቃት እያደረሱ ነው ያሉት። ተመልሶ እኛን እየገደሉ ነው ያሉት። ስለዚህ ኢትዮጵያ ውስጥ የሴቶች መብት ካለ፣ የእውነት ለሴቶች የቆመ ህገ መንግስት ካለ ኢንተርናሽናል ይሄ ነገር ሊሰራበት ይገባል። ይህ ልጅ የግድያ ሞት ካልተፈረደበት እኛን የገደለን የኢትዮጵያ ህገ መንግስት ነው እንጂ ወንድ አይደለም ብዬ ነው እኔ እዚህ ጋር በሙሉ አፍ የማወራው። ምክንያቱም እየተናገርኩ ነው ያለሁት። መጀመሪያ የግድያ ሙከራ አድርጓል፣ ሁለተኛ ላይ ገሎ አልተውም፣ ቆራርጧል፣ እቤት ውስጥ ቀብሮ ነው የሄደው። ስለዚህ ሌላው ደግሞ እዚህ ጋር 5 ሰው ከሙሉ መረጃ ጋር እዚህ ላይ እኔ እናትሽን ገድዬ ያሳይሻለሁ፣ ያንን ብር ወደ አካውንቴ እማታስተላልፊ ከሆነ እናትሽን እገላለሁ ብሎ እየዛተ ያለ ሰው አለ። ኢምፐብሊክ እኔም ገድዬ ያሳያቸዋለሁ፣ ተቃጥሎ ያላየ ሰው አያቃጥልም ብሎ የጻፈ ወንድ ልጅ አለ። ከነሙሩ መረጃ ከነንትኑ ስክሪንሹቱ አለ። እነዚህ ሰዎች ምንን ተገን አድርጎ ነው እገላለሁ ብሎ ዛቻ የሚያደርጉት? እስራትን ስለማይፈሩ ነው። መታሰር ለነሱ ብርቅ ስላልሆነ ነው። እዛ ተኝቶ መቀለብ ስለሚፈልጉ ነው። እንደዚህ አይነት መርዝ ማህበረሰቦች ከማህበረሰቡ ተነጥሎ የማይገደሉ ከሆነ ደግሞ ለሁላችንም ሪስክ ነው። በእኔ ቤት የደረሰው ቤት በአንተ ቤት መምጣት አይቀርም። ስለዚህ ገና የአንተ ቤት እስኪመጣ አንጠብቅም ማለት ነው። ስለዚህ በዚህ ነገር ላይ ሁሉም አማርኛ ተናጋሪዎች እባካችሁን በምታምኑበት እምነት ይዛችኋለሁ። ለዚች ልጅ ድምፅ ሁኑላት። እስከ አልጀዚራ ድረስ እስከ ቢቢሲ ድረስ መሄድ አለበት። በምትችሉት ቋንቋ ኦሮምኛ፣ አማርኛ፣ እንግሊዘኛ በሁሉም ቋንቋ ቪዲዮ ይሰራላት እና ይሄ ነገር ጽኑ የሆነ እርምጃ እንዲወሰድበት ከወዲሁ ልጠይቀው እፈልጋለሁ።
ያው እንትን ካጠፋኝ ደግሞ ያው የቋንቋ ጥረት ነው ቅርታ namni biraatti fufa. Dhugaadha lula waan dubbatte wanti kikkirii dubbatte ustaazonni keenya gurguddaas beektomni keenyas itti baatanii xiqqoo ishii irraa nu dubbattanii bareedaadha. Sunumaafuu waan kun waan haadhaati. Waan haadhaatidha. Waan haadhaa waan ta'eef waan zimnu jechisiisu miti waan kun. Isinii galee miti. Waan zimnu jechisiisu miti. Gubaa haadhaa immoo gaa warri haadhaan qabnes ni beektu warri biyya ormaa keessa jirtanis mi'a haadhaa ni beektu hammam akka ulfaatu ni beektu kana dura nu kan beeknu ilmoon dhiiraa haadha jaallatti ilmoon dhiiraa haadhaaf sassatti haadhaaf waa qabattee galtii oskattee kaddamatti kan jettu amma garuu haadhaas faraarra'u haadha ajjeesuu dhufaa jira kana gaa ulamoonni keenya gurguddaan waan ustaazonni keenya beektonni keenya gaa sinduran dubbannu beektotuma waammatuuf hidhasu waamaa jirra ulamootuma waammatuuf si waamaa jira beekama ofii dura kaa'uuf sin kaa'aa jirra sanammoo gaa insha Allah sagaleen keenya simbira yoo dingata geefi malli mucaa kanaaf haqqiin haadha ishii gada haa ba'uufi dabalataan immoo ijoolleen biyya arabaa keessa jiran haadha isaanii malee waan biraa waan itti gudunfatan hin qaban sanaafidha haadhatti waa ergatu haati garuu nurra darbee miidhamni haadha keenya irra gahaa jira jechuudha kanaa booda gadi baatanii fala faluudha mala maluudha mala hin qabnu yoo ta'e immoo akkuma lulaan jettee afaan amaariffaanis afaan warra kaaniinis gadi baanee iyyanna kabajaadhaan dura sin kaawwannee kabajaan sin waammachaa jirra sin qabna jenneetu beekaa qabna ustaazota qabna jenneetudha beekaan keenya ustaazonni keenya gadi bahaa dubbadha kuni waa'ee haadhaati kanaafuu waa'ee haadhaa irratti immoo hin qalladamu hin beektu kanaafuu gadi bahaa irraa dubbadha kanumadhani waan hin jedhu Salaamu alaikum warahmatullahi wabarakatuh. Lulaye ifama anile waan tokko waan qaaman argullee waan ijaan argu tokkollee dubbachuu barbaada. Sagaleen keenya dhagama. Gama obboleettiin teenatun obboleettii ijoollee tana sadan walitti hammattee rabbiin jazaa isii dhahadee mana isii keessa jiranii naa galateeffadhaanii umma afnaanii nama Dubaay keessaa nu qabnu alhamdulillah rabbil alaamiin nama sadii miti nama tokkoyyuu yeroo ammaa mana tokkotti walitti qabanii bira taa'uun nulfaata naa galateeffadhaanii umma afnaanii isin martuu kunuuf naa godha naa galateeffadha. Hundi keessan umma afnaanii nu galateeffadha abshiraa sin faanan jira. Haati kun haadha kooti jette uftee nu bira galtee alatuulii nu taqabbaltee jaras walitti nu fiddee mana ishiis akka jarri bo'anii walitti aara galfatan goote rabbi gaa humaa mana ishiin gashiini rabbi si hagammachiisu ijoollee kee irratti rabbi si hagammachiisu ilmoo itti gagammadu rabbi si haa waffaqu anuman sin jedha. Aamin aamin wallahi duuti harmeetuni harme matiyyaa wanni garaagarumti qabu tokko hin jiru ijoollee tana namni